ልክ እንደዚህ ኮይንና ፖይንቶችን በመሰብሰብ ገንዘብ የምንሰራበትን ፕላትፎርም ነው የማሳያችሁ። ይህ ፕላትፎርም ምንም አይነት ኢንቨስትመንት ሳናደርግ ጊዜ፣ ኔትወርክና ፍላጎት ብቻ በመጠቀም ገንዘብ የምንሰራበት አፕ ነው። ይህን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም ሰላም፣ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እጅላችሁ የመጣሁት አፕሊኬሽን ያለምንም ኢንቨስትመንት ገንዘብ የምንሰራበት አፕሊኬሽን ነው። ይህ አፕሊኬሽን ማንኛችንም መስራት የምንችለው ብዙዎች እየተለወጡበት ያለ ብዙዎች የተለወጡበት አፕሊኬሽን ነው። አሰራሩ እንዴት እንደሆነ ከመጀመሪያው እስከ መጨረሻው ድረስ እንዴት እንደምንመዘግብ አሳያችኋለሁ። አፕሊኬሽኑ ሰው ኢንቫይት አድርጎ ሊንክ ከላከላችሁ በኋላ ወይም ራሳችሁ ከፕሌይ ስቶር ላይ ገብታችሁ ሰርች አድርጋችሁ ማውረድ ትችላላችሁ። ሊንኩን ስትነኩት ቀጥታ ወደ ፕሌይ ስቶር ይወስዳችኋል። ፕሌይ ስቶር ላይ አፕሊኬሽኑ ይህን ይመስላል። ከዛም በኋላ ኢንስታል ስትሉት ኢንስታል አድርጎ ከጨረሰ በኋላ ኦፕን ትሉታላችሁ። እኔ ከአሁን በፊት አውርጄው ስለነበረ አፕዴት ነው የሚለኝ። ስለዚህ እሱን ትነኩታላችሁ። እሱን ስትነኩት ቀጥታ ወደ አፕሊኬሽኑ ይወስዳችኋል። አፕሊኬሽኑ ስትከፍቱት ይህን ይመስላል። አፕሊኬሽኑን ለመክፈት ሁለት አይነት አማራጮች አሉ። የመጀመሪያው በጉግል ነው። ሁለተኛው አማራጭ ደግሞ በፌስቡክ ነው። ስለዚህ ብዙዎቻችን ግን የሚያስፈልገን በጉግል ነው። ስለዚህ የጉግል የሚለውን ትመርጣላችሁ። ዘን ከታች አይ አግሪ ማለት ይጠበቅብናል። ከዛ በኋላ ጉግል የሚለውን ስንነካው ወደዚህ ይወስደናል። ዘን እዚህ ጋር ኢሜይላችሁን ያስመርጣችኋል። በየትኛው ኢሜይል ነው የምገባው የሚለውን ነገር ያስመርጣችኋል። ቀጥታ ኢሜይላችሁን ትመርጣላችሁ። ከዚያ በኋላ እዚህ ጋር ስም መጻፊያ ያመጣላችኋል። እዚህ ጋር ፕሮፋይል የምትነኩበት ቦታ ያመጣላችኋል። እዚህ ጋር ፕሮፋይል ታስገባላችሁ። እዚህ ጋር ስም የምትሞሉበት ነው። እዚህ ጋር ዴት ኦፍ በርዝ፣ እዚህ ጋር ካንትሪ፣ እዚህ ጋር ሜል ኦር ፊሜል የሚለውን ነገር ከነካችሁ በኋላ ቀጥታ ወደ ይወስዳችኋል። እዚህ ጋር መጨረሻ ላይ ሰብሚት ትሉታላችሁ ማለት ነው። ሰብሚት ትሉታላችሁ። እሺ፣ አንድ ባንድ እያስተካከልን እናያለን። እሺ፣ እዚህ ጋር ስሜ ለምሳሌ ለእናንተ ለማሳየት ስለሆነ ኦር ኤክስ ዋይ ዜድ ብለው ዘን እዚህ ጋር በርዝ ኦፍ ዴት ያስመርጣችኋል። ለምሳሌ ከ18 ዓመት በላይ አድርጋችሁ ሙሉት። ለምሳሌ 2000 ዓመተ ምህረት ላይ ባደርገው 2000 ዓመተ ምህረት አንደኛ ወር ቀን አንድ ላይ ያደረኩት ኮንፊርም እለዋለሁ። ዘን እዚህ ጋር ሀገር ያስመርጣቸዋል። ኢትዮጵያ ከሆናችሁ ኢትዮጵያ፣ ሌላ ሀገር ከሆናችሁ ደግሞ ያላችሁበትን ሀገር ሙሉ ማለት ነው። እኔ ኢትዮጵያ አልኩት። ዘን እዚህ ጋር ሜል ኤንድ ፊሜል የሚል አለ። ሜል ብዬ እመርጣለሁ። ዘን ሰብሚት እለዋለሁ ማለት ነው። ሰብሚት እለዋለሁ። ዘን እዚህ ጋር ሪሲቭድ ሞር ሪዋርድ የሚል አለ። ሪሲቭ እናደርገዋለን። ሪሲቭ 100 ኮይን እንደከፈታችሁት 100 ኮይን ይሰጣችኋል። ከዚህ በመቀጠል እታች ላይ 5 አይከኖች አሉ። እዚህ ጋር ላይቭ ያሉ ሰዎች ናቸው። እዚህ ጋር ፓርቲ፣ እዚህ ጋር ላይቭ ያሉ ሰዎች ናቸው። እዚህ ጋር ፓርቲ ያሉ ናቸው። እዚህ ጋር ደግሞ እናንተ በየቀኑ
ሞመንታችሁን የምትለቁበት ነው። አድ ፖስት የምታደርጉበት ነው። እዚህ ጋር ሜሴጅ ነው። እዚህ ጋር ደግሞ የእናንተ ፕሮፋይላችሁ ናት ማለት ነው። ስለዚህ ከዚህ በመቀጠል እናንተ የት ጋር ነው የምትገቡት? ፕሮፋይላችሁ ጋር ትገባላችሁ ማለት ነው። ፕሮፋይላችሁ ጋር ትገባላችሁ። ፕሮፋይላችሁ ጋር ከገባችሁ በኋላ ምንድን ነው የምታደርጉት? እዚህ ጋር ማይ ኤጀንሲ የሚል አለ። ማይ ኤጀንሲ እዚህ ጋር ላሳያችሁ። ይቺ ፓርት ማይ ኤጀንሲ የምትላለች። እዚች ጋር ማይ ኤጀንሲ የምትለው ጋር ኤጀንሲ ሜምበራችሁን ምን ማድረግ አለባችሁ? ኤጀንሲ ማለት አስተማሪ ማለት ነው። በደንብ ሊያስተምረን ይችላል፣ ሊረዳን ይችላል፣ ሊያግዘን ይችላል የምትሉትን ሰው አይዲ ትሞላላችሁ ማለት ነው። ስለዚህ እሷን ትነኳታላችሁ። እሺ ማይ ኤጀንሲ የምትለውን እንነካታለን። ዘን እዚህ ጋር ምን የሚል ይመጣል? እዚህ ጋር ጆይን ኢንተር ኤጀንት አይዲ የሚል ይመጣል። ጆይን ኢንተር ኤጀንት አይዲ እዚህ ጋር የምትጽፉት የማን ነው ማለት ነው? ኤጀንት የሚሆናችሁን ሰው ትጽፋላችሁ ማለት ነው። ስለዚህ ኤጀንት 49 50 58 66 49 50 56 58 66 49 50 58 66 ብላችሁ ትሞላላችሁ። ከዛ ፕሊስ ኢንተር ኤጀንት አይዲ ብለን እናስገባለን ማለት ነው። ዘን እዚህ ጋር ኮንፊርም በሉት ይላል። ኮንፊርም ማለት እንችላለን ማለት ነው። ስለዚህ ኤጀንሲ ሞላን ማለት ነው። ኤጀንሲ ከሞላችሁ በኋላ እዚህ ጋር ኮንግራጁሌሽን ብሎ ይመጣላችኋል። ከዛ ትመለሳላችሁ ማለት ነው ወደ ኋላ። ከዚህ በኋላ ምንድነው የሚቀረን? የፊት አሻራ መስጠት ነው የሚቀረን። የፊት አሻራ እንዴት ነው የምንሰጠው ካላችሁ ደግሞ የፊት አሻራ ስንሰጥ እዚች ጋር አውት የምትላለች አውቶንቲኬሽን የምትባላለች እሷን ነክተን የፊት አሻራ እንሰጣለን ማለት ነው። እዚህ ጋር የፊት አሻራ መስጫው ላይ ሁለት አይነት እንትን አለ። ፌስ አውቶንቲኬሽን አለ፣ ባይንድ ፎን ነምበር አለ። ስለዚህ እኛ የሚያስፈልገን የትኛው ነው? እዚህ ጋር ፌስ አውቶንቲኬሽን የሚለውን ጎ ብለን እንነካለን ማለት ነው። ዘን እዚህ ጋር ህጎች አሉ። ምን አለ? አቮይድ ከቨር፣ ከኋላ ከቨር መኖር የለበትም። በቂ የሆነ ብርሃን መኖር አለበት እና በቂ የሆነ ብርሃን እንዲኖረው እነኚህ ህጎች ናቸው ማለት ነው። ከዛ በኋላ መጀመሪያ ምን እናስገባለን? አፕሎድ ፎቶ ኢን ዮር ሰልፍ፣ የራሳችንን ፎቶ እናስገባለን ማለት ነው። እዚህ ጋር የራሳችንን ፎቶ እናስገባለን። ከዛ በኋላ ፎቶ ካስገባን በኋላ ስታርት ሰርተፊኬት እንለዋለን ማለት ነው። ቀጥታ ወደ ጋላሪ ይወስደናል። ጋላሪ ላይ የኛን ፎቶ እንመርጣለን ማለት ነው። የኛን ፎቶ እሺ፣ ከጋላሪያችን ላይ እንደዛ አይነት ፎቶ እናስገባላት። እንደዛ አድርገን እሺ፣ ከዛ ራይት እናደርገዋለን። ከዛ በኋላ ምን እናደርጋለን? ስታርት ቱ ሰርተፊኬት እንለዋለን ማለት ነው። እዚህ ጋር ካሁን በፊት እናንተ ተመዝግባችሁ ከሆነ አይቀበላችሁም። እኔ ለምሳሌ ካሁን በፊት ተመዝግቤያለሁ፣ አይቀበለኝም። ግን ለእናንተ ለማሳየት ነው። እንደዚህ ያመጣልናል። ከዛ በኋላ ልክ አሻንጉሊቷ ከተመዘገብን በኋላ ታስኮችን እንሰራለን። ታስኮችን ስንሰራ ደግሞ የት ላይ ነው የምንሰራው? እንደነገርኳችሁ እዚህ ላይ ፓርቲ ላይ እንገባለን። ፓርቲ ላይ ገብተን እዚህ ጋር ያሉት ሁሉም ፓርቲ ላይ ያሉ ሰዎች ናቸው። ገብተን ወንበር ላይ ተቀምጠን መስራት እንችላለን። ከዛ በተረፈ እዚህ ላይ ላይቭ ላይ ለሴቶች ለ7 ቀን ያህል
ሁለት ሰዓት ያህል ላይቭ ላይ ስትቀመጡ ኢትዮጵያ ውስጥ ከሆነ 5,000 ከኢትዮጵያ ውጭ ከሆነ ደግሞ በሰዓት 10,000 ይሰጣችኋል። ኢትዮጵያ ውስጥ ከሆነ በሰዓት 5,000 በሁለት ሰዓት 10,000 ይሰጣል። ከኢትዮጵያ ውጭ ከሆነ ደግሞ በሰዓት 10,000 በሁለት ሰዓት 20,000 ይሰጣል ማለት ነው። ስለዚህ ይህንን መስራት እንችላለን። ሴቶችን ኢንቫይት ስታደርጉ ሴቶቹ በሰሩት ልክ ያህል ለእናንተም ይሰጣችኋል ማለት ነው። ለወንዶች ፓርት ላይ ስትቀመጡ ፓርት ላይ ገብታችሁ ስትቀመጡ ለ30 ደቂቃ ያህል ስትቀመጡ 200 ኮይን ይሰጣችኋል። ከዛ በተረፈ ደግሞ ምን ታገኛላችሁ? እያንዳንዱ ለምሳሌ እዚህ ቤት ብገባ ፓርቲ የሚባለው ይሄ ነው። ለወንዶች እስከ ለ30 ደቂቃ ያህል እዚህ ጋር ሲልቨር ወንበር ላይ ስትቀመጡ ለ30 ደቂቃ ያህል 200 ኮይን ይሰጣችኋል። ከዛ በተረፈ ለሴቶችም ለወንዶችም ይቺ ትሬጀር ቦክስ አለች። ከ5 ደቂቃ ወደ ታች የምትቆጥር ልክ 00 ስትል ስትነኳት 5 ኔትወርካችሁ ጥሩ ካልሆነ 5 አለበለዛ ደግሞ 40 ይሰጣችኋል። በቀን 410 ጊዜ ነው የሚመጣው። 400 ኮይን ትሰበስባላችሁ ማለት ነው። የሴቶች ወንበር ይሄ ጎልድ ወንበሩ ነው። የወንዶች ደግሞ ሲልቨር ወንበሩ ነው ማለት ነው። ለሴቶች እስከ 7 ቀን ድረስ ለ2 ሰዓት ያህል ስትቀመጡ 800 ፖይንት ይሰጣችኋል። ከ7 ቀን በኋላ አንዳንድ ሰዓት ተቀምጣችሁ 800 ፖይንት ይሰጣችኋል ማለት ነው። ስለዚህ የቀን ታስኮቹ የሚሰሩት ፓርቲ ላይ ያሉት ስራዎች እነዚህ ናቸው ማለት ነው። ሌላው ለሴቶች ላይቭ ስትቀመጡ ለ2 ሰዓት ያህል ስትቀመጡ ለ7 ቀን ያህል ቦነስ አለው፣ ዌልካም አለው። ከ7 ቀን በኋላ ደግሞ ለ1 ሰዓት ስትቀመጡ 1,000 ይሰጣችኋል ማለት ነው። ይቺ ለወንድም ለሴትም የምንሰራት ትሬጀር ቦክስ ናት። ለሁሉም እኩል ነው የምትሰጠው። 40 ወይም 5 ትሰጣችኋል። እንደ ኔትወርካችሁ ይወሰናል ማለት ነው። እሺ ሴቶች እንዴት ነው ላይቭ ላይ የሚቀመጡት የሚለውን ደግሞ ላሳያችሁ። እሺ እዚህ ጋር ላይቭ የሚለውን ከነካ ነው በኋላ ምን አለ? እዚህ ጋር ላይቭ የሚል ቦታ አለ። ልክ ይህንን ቦታ እንነካውና ላይቭ የሚለውን ቦታ እንነካውና ላይቭ ብላችሁ የምትገቡበት ቦታ ይመጣላችኋል። እዛ ላይ ታይፕ የሚለው ላይ ቻት የሚለውን ትመርጣላችሁ። ከላይ የሚጻፉ አሉ፣ እነሱን ትጽፋላችሁ። ከዛ በኋላ ጎ ላይቭ ስትሉት ቀጥታ ወደ ላይቭ ይወስዳችኋል ማለት ነው። ወደ ላይቭ ይወስዳችኋል። እዛ ላይ ሆናችሁ ትሰራላችሁ ማለት ነው።